ታይታኒክ በእውነት እንዴት ሰመጠ? ከፊልሙ በላይ ያልተነገረው እውነት። አፕሪል 14 1912 በዓለም ላይ በጣም ዘመናዊ ተብሎ የተገነባው መርከብ መቼም አይሰምጥም ተብሎ ይታመን ነበር። ነገር ግን በአንድ ሌሊት ውስጥ ከ1500 በላይ ሰዎች ሕይወታቸውን አጡ። ታይታኒክ በእውነት እንዴት ሰመጠ? የተፈጠረው በአይስበርግ ብቻ ነበር ወይስ ከዚህ በላይ የሆነ ክስተት ነበር? ዛሬ ከፊልሙ በላይ ያልተነገረው እውነት እንመለከታለን። ታይታኒክ በዚያ ዘመን ከተሰሩት መርከቦች ሁሉ ትልቁ ነበር። ርዝመቱ ከ260 ሜትር በላይ ነው። በውስጡ ቅንጡ ክፍሎች፣ መዋኛ ገንዳ፣ ሬስቶራንቶችና ሌሎች ቅንጡ መዝናኛዎች ነበሩ። ብዙ ሰዎች ይህ መርከብ መቼም አይሰምጥም ብለው ያምኑ ነበር፣ ግን ተፈጥሮ የተለየ ዕቅድ ነበራት። 1912 ኤፕሪል 14 ታይታኒክ በሰሜን አትላንቲክ ውቅያኖስ ላይ እየተጓዘ ነበር። ሌሊቱ በጣም ቀዝቃዛ ነው፣ ባህሩ ደግሞ እጅግ ጸጥ ያለ። 11 ሰዓት ከ40 የተጠባባቂ ሰራተኛው አንድ ትልቅ አይስበርግ አየ። አይስበርግ right ahead ብለው ጮሁ። መርከቡ ለመዞር ሞከረ፣ ግን በጣም ዘግይቶ ነበር። አይስበርጉ የመርከቡን ጎን ቀደደው። ይህ የታሪክ አስፈሪ ክስተት የመጀመሪያ ሆነ። ብዙ ሰዎች ታይታኒክ የሰመጠው በአይስበርግ ብቻ ነው ብለው ያምናሉ፣ ግን እውነቱ ብዙ ስህተቶች ተደራርበው ነበር። መጀመሪያ መርከቡ በፍጥነት እየተጓዘ ነበር። ሌሎች መርከቦች ስለ አይስበርግ ማስጠንቀቂያ ሰጥተው ነበር፣ ነገር ግን አንዳንድ ማስጠንቀቂያዎች በበቂ ሁኔታ አልተወሰዱም። ሁለተኛ፣ የህይወት አድን ጀልባዎች በቂ አልነበሩም። ታይታኒክ ከ2200 በላይ ሰዎች ይዞ ነበር፣ ግን ያሉት ጀልባዎች ግማሹን እንኳን ለማዳን አይበቁም ነበር። አይስበርጉ ከመጣው በኋላ ውሃው ወደ መርከብ ውስጥ መግባት ጀመረ። ታይታኒክ የተከፋፈሉ ክፍሎች ነበሩት። እነዚህ ክፍሎች መርከቡን እንዳይሰምጥ ለማዳን ተሰርተው ነበር፣ ግን ከተጠበቀው በላይ ብዙ ክፍሎች በውሃ ተሞሉ። ከ2 ሰዓታት ከ40 ደቂቃ በኋላ ታይታኒክ ሙሉ በሙሉ ውቅያኖስ ውስጥ ሰመጠ። አብዛኞቹ ተሳፋሪዎች በቀዝቃዛው ውቅያኖስ ውስጥ ተገኙ። የውሃው ሙቀት እጅግ ዝቅተኛ ነበር። ብዙዎቹ በደቂቃ ውስጥ ሕይወታቸው አለፈ። ከ1500 በላይ ሰዎች ሞቱ። 700 ያህል ብቻ ተረፉ። ይህ ታይታኒክ በታሪክ ከታወቁ የባህር አደጋዎች አንዱ አደረገው። ታይታኒክ በአይስበርግ ተመታ፣ ግን የሰመጠው በዛ ምክንያት ብቻ አልነበረም። የሰው እምነት፣ የውሳኔ ስህተትና የደህንነት ጉድለት ሁሉም ተደምረው ወደ አሳዛኝ አደጋ መሩ። ከ100 ዓመታት በላይ ቢያልፍም የታይታኒክ ታሪክ አሁንም ዓለምን ያስደንቃል። እርስዎ ምን ያስባሉ? ታይታኒክ በአይስበርግ ብቻ ሰመጠ ወይስ ሌሎች ስህተቶች ትልቅ ሚና ነበራቸው? ሐሳባችሁን በኮሜንት ጻፉልኝ። ላይክ ያድርጉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።